ሰበር ዜና ባህር ዳር ዩኒቨርሲቲ በዘንድሮ የትምህርት ዘመን የኒኩሌር ምህንድስና ትምህርት በሁለተኛ ዲግሪ ማስተርስ ደረጃ መስጠት እንደሚጀምር አስታወቀ። የተባበሩት መንግስታት ድርጅት ተመድ የእስራኤል ብሔራዊ ቡድን ከዓለም አቀፍ ውድድሮች እንዲታገድ ጥሪ ማቅረቡን ተከትሎ የዶናልድ ትራምፕ አስተዳደር እስራኤል ከ2026 የዓለም ዋንጫ እንዳትታገድ ለማድረግ እንደሚሰራ አስታወቀ። ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች የሰዓቱን አጫጭር መረጃዎች ይቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። የባህር ዳር ዩኒቨርሲቲ የኢትዮጵያ የወደፊት ኃይል ፍላጎት ለማሟላት የሚደረገውን ጥረት ለመደገፍ በሚል በዘንድሮ የትምህርት ዘመን የኒኩሌር ምህንድስና ትምህርት በሁለተኛ ዲግሪ ማስተርስ ደረጃ መስጠት እንደሚጀምር አስታወቀም። ይህ እርምጃ ኢትዮጵያ በከፍተኛ የቴክኖሎጂ ዘርፎች የራሷን ባለሙያዎች ለማፍራት የምታደርገውን ጥረት የሚያሳይ ትልቅ ምዕራፍ ተደርጎ ተወስዷል። የዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የድህረ ምረቃ ፕሮግራም ዲን የሆኑት ዶክተር ዜና ማርቆስ ባንቴ እንደገለጹት ፕሮግራሙ ከኢኖቬሽን ቴክኖሎጂ ሚኒስቴር ጋር በመተባበር የተዘጋጀ ነው። ዲኑ አክለው ይህ ትምህርት መስክ የተከፈተው ሀገሪቱ የኒኩሌር ቴክኖሎጂ እንደ አንድ አማራጭ የኃይል ምንጭ አድርጋ ለመጠቀም በያዘችው ሀገራዊ እቅድ መሰረት ብቁ የሰው ኃይል ለማፍራት ነው ብለዋል። የተባበሩት መንግስታት ድርጅት ተመድ የእስራኤል ብሔራዊ ቡድን ከዓለም አቀፍ ውድድሮች እንዲታገድ ጥሪ ማቅረቡን ተከትሎ የዩናይትድ ስቴትሱ የዶናልድ ትራምፕ አስተዳደር እስራኤል ከ2026 የዓለም ዋንጫ እንዳትታገድ ለማድረግ እንደሚሰራ አስታወቀም። የዩኤስ የውጭ ጉዳይ ሚኒስትር ቃል አቀባይ ለታዋቂው የስፖርት መገናኛ ብዙሃን ዘ አትሌቲክ በሰጡት መግለጫ የእስራኤል ብሔራዊ ቡድን ከዓለም ዋንጫ ለማገድ የሚደረግን ማንኛውም ጥረት ሙሉ በሙሉ ለማስቆም እንሰራለን ብለዋል። የተመድ የሰብአዊ መብቶች ምክር ቤት አባል የሆኑት 4 ገለልተኛ ባለሙያዎች እስራኤል በጋዛ እየፈጸመች ነው ባሉት የዘር ማጥፋት ወንጀል ምክንያት የዓለም እግር ኳስ አስተዳደር አካል ፊፋ እና የአውሮፓ እግር ኳስ ማህበር እስራኤል ከወዳጆቻቸው እንዲታገዱ የማክሰኞ ዕለት ጥሪ አቅርበዋል። እስራኤል ይህን ውንጀላ እንደማትቀበል በተደጋጋሚ ገልጻለች።